መጣሽ ሲለኝ ነጭ ፈረስ መጥቶ ቤት ያደረሰኝ ጌታ አለ ፈረሱ ሲለኝ ሄዷል አልኩት ከዛ ነቃው ሰማቱ ምንድነው እኔ እኮ አልወድህም አልተቀየምከኝም አላዘንክብኝም እሺ አልኩኝና ይቅር በለኝ አልኩ ደግሞ መልሼ ወዲያው ስዕሉን ገዛው ቤት የለጠፍኩ ከዛ ደጁ ሄድኩ ያለው እዛ አካባቢ ያለ የሰማቱ ቤት ሄድኩ ይቅር በለኝ አለማወቅ ነው አንተ ለኔ ክፉ አይደለም ደግሞ ከኔም ብሶ አንተን መጣለው ግን ማን እንድጠላህ እንዳደረገኝ የሚገባኝ ጊዜ እየደረሰ ነው አልኩት አሁን የካቲት 23 እናንተ ጋር አልመጣ ወደ ህዳር 23 ይሁን ታህሳስ 23 ብቻ እናንተ ጋር ልመጣ አንድ ወር ነው የቀረኝ ተኝቼ በህልሜ እንደገና ማጸኔን ያመኝ ነበር በጣም ያመኝ ነበርና ያ የርኩስ መንፈስ ስራ ነው ማታ ሰሰግድ አመሸሁና በመቁጠሪያ ገርፌ ታሰር በቃ በግንባሬ ላይ ምትረብሸኝ ምን ብን ብዬ ተኛሁኝ ማለት ነው ተኝቼ በስነ ስርዓት ጥቁር ሆኖ ጥፉን እንዳረዘመ ምን እንዳለ መጥቶ ይመዘልገኛል ይቆነጠኛል አይ ደግሞ ባርቶስ አንስቺ በባርቶስ እግዚአብሔር ይገስጽ በስላሴ ስም እያልኩ መተዋል ትንን ብሎ ይጠፋና ተመልሶ ይመጣል ትንን ብሎ ይጠፋ እኔ በባርቶስ እያልኩ በሰይፈ ስላሴ እያስኩኝ እንትለዋለሁ መተዋለሁ እንደዚህ በአካል እኮ ነው የማየው መንፈሱ ግን ህልም ነው ከዛ መጨረሻ ላይ የስላሴን ስም ስጠራ አልፋና ኦሜጋ ይሁን ከአምላኬ ሆይ ከኔ ያርቅህ እግዚአብሔር እያልኩኝ በኢያኤል ስሙ በታዳኤል ስሙ ስል ጥፍት ነገር ብሎ እዚህ ላይ እርግጥ አረጋኝና ይገባል ከዛ ስነሳም ከእንቅልፌ አብያ የተነሳሁት የምሬናም ወይ ማለት ነው ከዛን ጊዜ በኋላ ማጸኔን ያመኝ ነበርና የሰማቱ ቀን እንግዲህ እናንተ ጋር ለመጣ አንድ ወር ሲቀረኝ ተኝቻለሁ መሰበር የሚባለው ነገር በእንቅልፌ ነው ያየሁት ገብቷል አልነቃሁም የሚደረገውን ነገር ያየው ነው ግን ከእንቅልፍ ዓለም አልወጣሁም ግን የሚደረገውን ያየው ነው ሁለት አካላቶች ይደባደባሉ አንዱ በጦር ያዘ በሰይፍ ያዘ የሚመታው አካል አለ እኔ ደግሞ መስቀል ይዣለሁኝ የኡነት ነው መስቀል ያስኩት የጸሎት ቤቴን መስቀል ይዤ ነበር የተኛሁትና በመስቀሉ ኃይል ይያልኩ ነው በእጄ መታለሁ ግን ካልጋዬ ወርጄ መሬት ነው እየተንደባለልኩ ያለሁት ከዚያው ሰዓት ላይ ትንን ብሎ እሱ ጥፍት አለ ማለት ነው ከዛን ጊዜ በኋላ ይሄው የማህፀን ህመም የሚባል ነገር የለብኝም ስለዚህ ፎሱ የጀመረው ከቤቴ ነው ማለት ነው ሳልሄድ ልክ የካቲት 23 ሊደርስ የተወሰነ ጊዜ ሲቀረው በፕሌን ለመሄድ እግዚአብሔር ከእኔ ወጪ አውጥቼ ሳይሆን እናቴ ሙሉ ወጪን ችላ ስንሄድ 8 ሆነን ነበር ሄድ ነው 8 ቤተሰብ ሆነን የካቲት 23 ላይ ከእናንተ ጋር አብረን ለመጓዝ በቅተናል ከዚህ ሁሉ ነገር በኋላ መልካም እንደው ልክ ከብዙ ጊዜ ጉጉት በኋላ ወደዛ ቦታ እንደው ለመሄድ ትኬት ስትቆርጪ አካሄድ ላይ ከመሳፈር ጀምሮ መንገዱ እንደው እዛ እስከምትደርሽ ድረስ ማለት ምን አይነት ስሜት እየተሰማሽ ነው ስትሄጂ የነበረው እንደው በጉዞ ላይ የነበረው ነገር ብትገልጪው መልካም እንግዲህ ያው ከአዲስ አበባ ወደ ጎንደር በፕሌን ነው የምንሄደውና ደስ ብሎን ነበር የጀመርነው ብዙም ስለነበርን በጣም በደስታ ነው የጀመርነውና እኔ እውነት አልመሰለኝም ነበር በዛ ላይ ደግሞ የተወለድኩበት ቀን ላይ ነው እየርኩ ያለሁትኝና ሰማቱ ስጦታ ሰጠኸኝ በጣም ትልቅ ስጦታ ነው የሰጠኸኝ በጣም አመሰግናለሁ እያልኩ ነው ጉዞ የጀመርኩት ልገልጽልህ አልችልም የነበረው ደስታ አንደኛ ልደቴ ነው ሁለተኛ ጥያቄዎች ሁሉ በተወለድኩበት ቀን ሊመለስ ነው ስለዚህ እንደ አዲስ ሊፈጠር ነው ማለት ነው ከዛ ተነስተን መንገድ ጀመርን ያው የጎንደሩን መንገድ ስንጀምር አሁን ካሁን ደረስን ግን አንደርስም በረሃቡም ምኑም በቃ ሙቀቱ እየጨመረ ይሄዳል አንደርስም እንደ ልባባላለን እና በዛ ሁሉ የበረሃውና የእንትኑ ሂደት ውስጥ ያው መድረስ አይቀርም ደረስን መሃል ላይ ግን ምን ሆነ ልጄ 12 አመቱ ነውና እዛው መኪና ውስጥ እንቅልፍ ወሰደው ከዛ እንቅልፍ ወሰደው እሱንም ይዘሽው ነበር ይሄድሽው ይዤው ነበር የሄድኩትና እንቅልፍ ወስዶ ሲነቃ በጣም እንዲበላብ ተዘፍቆና ይሄ ኖርማል እንደዚህ የሚወርድ ላብ አይደለም እንዲህ የሚቀዳ ላብ ተዘፍቆ ነው የነቃውና ምን ሆነ ነው ምናምን ብለናል ነው ሲነሳ ከእንቅልፉ በጣም ደንግጦ ነው የተነሳውና ምን ሆነ ነው ስንለው እናንተና የኔ ቤተሰቦች አብዛኞቹ አማኞች አይደሉም ክርስትና እምነት ውስጥ ያሉ አይደሉምና
እነሱና እዚህ መኪና ውስጥ ደግሞ የተወሰኑ ሰዎችን አሳየኝ። ወደ ሲኦል ልትጣሉ አለ። ከዛ እኔን ጣለኝ እነሱን ማራቸው ብዬ ለመንኩኝ አለ። ለማራቸው ይለኛል። አዎ እነሱ ማራቸው እኔን በቃ በእነሱ ፋንታ ብቻ ማርልኝ ብዬ ስላለ እሺ ዞር በሉ ተባላችኋል። ከዛ አንተ ትገባለህ እኔ ከተሃለሁ ወደዚህ ሰዓት ብሎ ሲለኝ ክተተኝ እነሱን ብቻ ማርልኝ ብዬ ስላለ